ታሪክ ተሰራ። አው ጓደኞቼ በኢትዮጵያ ፓስፖርት አሰጣጥ ታሪክ ላይ ፍጹም ያልተጠበቀ ትልቅ ታሪክ ዛሬ ተሰርቷል። ከዛሬ ጀምሮ ፓስፖርት ለማውጣት ሌሊት 10 ሰዓት መነሳት፣ በየቢሮው በረጅም ሰልፍ መጋፋት እና ለደላላ በ10 ሺዎች የሚቆጠር ብር መክፈል ሙሉ በሙሉ ታሪክ ሆኖ ቀርቷል። አዲስ የኢሚግሬሽን መመሪያ በይፋ ስራ ጀምሯል። አሁን ባላችሁበት ቦታ ሆናችሁ በስልካችሁ ብቻ ፓስፖርት አዛችሁ በኢትዮ ፖስት በኩል እስከ ቤታችሁ ድረስ የሚመጣበት ፍጹም ህጋዊና 100% ኦንላይን የሆነ አሰራር ተጀምሯል። ዛሬ በዚህ በወርልድ ኢንሆም ቻናላችን ይህ ተአምር እንዴት ሊሰራ እንደቻለ፣ መንግስት የወሰነው ትክክለኛ የክፍያ ተመን እና አንድም ሳንቲም ለደላላ ሳይከፍሉ ከቤቱ ሳይወጡ ይህን እድል እንዴት መጠቀም እንደሚችሉ ምንም ሳይደበቅ ደረጃ በደረጃ አሳያችኋለሁ። ቪዲዮ ላይክ በማድረግ ጀምሩት። ወደ ዋና መረጃ እንለፍ። ለመሆኑ ይህ አሰራር እንዴት ሊሳካ ቻለ? ይህን ማወቅ በጣም አስፈላጊ ነው። የኢሚግሬሽን ዜግነት አገልግሎት ይህን አዲስ አሰራር በይፋ ያስጀመረው በቅርብ ቀናት ውስጥ ነው። ሲስተሙ ሙሉ በሙሉ ሊሰራ የቻለው በዋናነት በፋይዳ ዲጂታል መታወቂያ አማካኝነት ነው። ቀደም ሲል በኦንላይን ቀጠሮ ብንይዝም እንኳን ፎቶ ለመነሳት የጣት አሻራ ለመስጠት የግድ የኢሚግሬሽን ቢሮዎችን በአካል መገኘት ነበረብን። አሁን ግን የፋይዳ መታወቂያ ስታወጡ ቀድሞውን የእናንተ ፎቶ፣ የአይን እና የጣት አሻራ በብሔራዊ መታወቂያ ሲስተም ውስጥ ስለሚመዘገብ የኢሚግሬሽን ሲስተም ያንን መረጃ በቀጥታ ከፋይዳ ላይ ይወስደዋል። በአካል ሄደው አሻራ መስጠት ሙሉ በሙሉ ቀረ ማለት ነው። ይህ ብቻ አይደለም። ቀደም ሲል ፓስፖርታችሁ ከውጭ ታትሞ ስለሚመጡ ከፍተኛ የፓስፖርት እጥረት እና መጓተት ነበር። ነገር ግን አሁን አዲሶቹ የኢፓስፖርት ስሪቶች በሀገር ውስጥ መታተም በመጀመራቸው እና አሰራሩ ሙሉ በሙሉ ዲጂታላይዝ በመደረጉ አገልግሎት እጅግ ፈጣን እና ቀልጣፋ ሊሆን ይችላል። እሺ ጓደኞቼ፣ አሁን ደግሞ ሁላችንም ወደ እንፈልገው የዋጋ መረጃ እንምጣ። ደላላ ጋር ሄዳችሁ 40 ሺህ እና 50 ሺህ ብር እንዳትበዘብዙ። ህጋዊ እና ትክክለኛው የመንግስት የክፍያ ተመን እንደሚከተለው ነው። አንደኛ፣ አዲስ ፓስፖርት ወይም ለእድሳት መደበኛ አገልግሎት የክፍያ ተመኑ 5000 የኢትዮጵያ ብር ብቻ ነው። ሁለተኛ፣ የጠፋ ፓስፖርት ለመተካት ክፍያው 13000 የኢትዮጵያ ብር ነው። ሶስተኛ፣ በከፍተኛ ፍጥነት በአስቸኳይ ለሚፈልጉ ሰዎች እንደየዕለቱ ፍጥነት ክፍያውን 20000 ብር እና 25000 ብር ይሆናል። ይህ ክፍያ የሚፈጸሙ በኦንላይን በቴሌብር ወይም በባንክ አማካኝነት ብቻ ነው። ከዚህ ውጭ አንድ ሳንቲም ለተጨማሪ ሰው ወይም ለደላላ መክፈል የለባችሁ። አሁን ደግሞ ማመልከቻውን ከቤታችሁ ሆናችሁ እንዴት በስልካችሁ እንደምትሞሉ ደረጃ በደረጃ ላስረዳችሁ። ሂደቱ በጣም ቀላል ነው። በመጀመሪያ የ12 አሃዝ የፋይዳ መታወቂያ ቁጥር ሊኖራችሁ ይገባል። በመታወቂያ ከሌላችሁ በአቅራቢያችሁ ባለ የኢትዮ ቴሌኮም ቅርንጫፍ ወይም በተመደቡ የነፃ ምዝገባ ጣቢያዎች በአካል ሄዳችሁ መመዝገብ ትችላላችሁ። መታወቂያው ካላችሁ ግን ቁጥሩን በቴሌብር አፕሊኬሽን ላይ ናሽናል አይዲ በሚለው ውስጥ በቀላሉ ማግኘት ትችላላችሁ። ደረጃ 2 በስልካችሁ ወይም በኮምፒውተራችሁ www.immigration.gov.et ወደሚለው የኢሚግሬሽን ይፋዊ ድረገጽ ትገባላችሁ። ደረጃ 3 ኦንላይን ማመልከቻቸውን መሙላት ስትጀምሩ ሲስተሙ የፋይዳ ቁጥራችሁን ይጠይቃችኋል። የፋይዳ ቁጥራችሁ ስታስገቡ የእናንተ ፎቶ፣ የጣት አሻራ እና ሙሉ ማረጋገጫ ከብሔራዊ መታወቂያ ቋት ውስጥ በቀጥታ በራሱ ይወስዳል። ደረጃ 4 በፓስፖርት ተሰርቶ ሲያልቅ የት እንዲደርሳችሁ እንደምትፈልጉ የቤት አድራሻችሁን ወይም በአቅራቢያችሁ የሚገኘው የኢትዮ ፖስት ቅርንጫፍ ትመርጣላችሁ። ደረጃ 5 በመጨረሻም የተጠቀሰው ህጋዊ የመንግስት ክፍያ በቴሌብር ወይም በባንክ ትከፍላላችሁ። ማመልከቻችሁ ተጠናቀቀ ማለት ነው። በአጭር ቀናት ውስጥ ፓስፖርታችሁ ተዘጋጅተው በፖስት ይደርሳችኋል። የወርልድ ኢንሆም ቤተሰቦች ከእንግዲህ በአይናችሁ እንዳያችሁት ቴክኖሎጂ ህይወታችን እያቀለለ፣ ይህ አሰራር በደላላዎች የሚደርሰው እንግልትና ማጭበርበር ሙሉ በሙሉ ያስቀራል። እባካችሁ በየሶሻል ሚዲያው ፓስፖርት በ3 ቀን ውስጥ እናወጣለን እያሉ ውሸት የሚለጥፉ አካላት አትመኑ። መንግስት የዘረዘረው ይህ ሲስተም ብቸኛው እና ደህንነቱ የተጠበቀ ህጋዊ መንገድ ነው። ይህ መረጃ ለብዙ ወንድሞቻችን እና እህቶቻችን ስለሚጠቅም ቪዲዮውን ሼር በማድረግ ለሁሉም እንዲደርስ አድርጉ። ስለተከታተላችሁኝ በጣም አመሰግናለሁ። ቪዲዮውን ከተመቻችሁ ላይክ ማድረጉን እንዳትረሱ። በቀጣይ ምን ልሰራላችሁ ትፈልጋላችሁ በኮሜንት ላይ ጻፉልኝ። እስከዚያው ዓለም በቤቱ ወይም ወርልድ ኢንሆም እያላችሁ ከቤቱ ሳይወጡ ዓለምን ይቃኙ። ሰላም ቆዩኝ። ቻው።